ይህ መልእክት ከሰማን በኋላ የማንንም ስም እንዳናነሳ ትልቅ መልእክት ከታላቁ ነብይ ሰለላሁ ዐለይሂ ወሰለም አላህ ጀነትንም አስጎበኘኝ ጀሃነምንም ጎበኘኝ የጀነትን ጸጋ አሳየኝ ጀሃነም ውስጥ ደግሞ የተለያዩ የሚቀጡ አካሎችን አየዋቸው ከነዚህ መካከል አንዱ ሰዎችን አየሁኝ እነዚህ ሰዎች በጥፍራቸው ነሐስ አድርገው ፊቶቻቸውን ይቧጭራሉ መቧጨር ብቻም ሳይሆን ከፊታቸው ላይ ያለውን ስጋ ያነሳሉ ይሄም ሳይበቃቸው በደረታቸው ላይ ያለውን ስጋ ሲያነሱ አየሁ በጣም ደነገጥኩና ምን እናርገው ነው እነዚህ ሰዎች ብዬ ጅብሪልን ጠየቅኩት ጅብሪልም እንዲህ አላቸው እነዚህ ሰዎች ሰውን የሚያሙ ሰዎች ናቸው ብሎ ነገረኛሉ አዎ የሰው ልጅ ክብር ምን ያህል ከባድ እንደሆነ የሚነግረን ሐዲስ ነው ስንት ሰው አማ የስንት ሰው ክብር አወረድን ከመውረድም የሰው ክብርም ከማውረድም አላህ ይጠብቀን ይሄ ትልቅ መልእክት ከሰማን በኋላ የአንድ ሰው ስም እንዳናነሳ ሲነሳም እኛም ከዛ አካባቢ እንድንነሳ መልእክቴ ነው ዛሬ ወጀዛኩም አላህ ኸይር